ኢትዮጵያን ታህል ሀገር ሀበሻን ያህል ትሁት ሰው እናስተዳድርህን ሰምቶ ዝምታስ እርሙ ሞቱ ነው። እርግጥ ነው ይህ ፊትህ ሲቆም ሚዛንን የማይደፋው ይህ ባላገር ሁሉ አንተ ፊት ያነሰው ተመስገንን እንደ ዳዊት ከንጋቱ ጋር ደግሞ ያገኛትን እፍኝ ጥሬ ከተስፋው ደባልቆ ቅሞ የከብቶችን ጭራ ሲከተል አፈር ሲገፋ ነው የሚውል። እርግጥ ነው ይህ ፊትህ ሲቆም ሚዛንህን ያልደፋው ይሄ ያበሻ ሰው በሚስቱ በክብሩ ባገሩ ከመጣ ለነፍሱም አይሳሳ ስጋህን ቦጫጭቆ ሜዳ ነው የሚጥልህ። አዳፋ ሸማውን አይተህ ቁራጭ ጥብቆውን ንቀህ ኢትዮጵያን ያህል ስስቱን ኢትዮጵያን ታህል ሀገሩን ምኒልክን ያህል ንጉሱን በጣሊያን ሞግዚትነት ይተዳደሩ ማለትህ ኮንታንቶሎኒ ሙት ሞኝ ነህ። እንደው ነጮች ስትባሉ ብልሆች ትመስሉኝ ነበር ማስተዋል የተቀባችሁ። ለካንስ ከፊት ከፊቱ ምኞት ብቻ ነው ህልማችሁ። ድንቄም መሰልጠነቴ ደግሞ አፍህን ሞልተህ ታላቋ ጣሊያን ብለህ ማለትህ የስህተትህ መጀመሪያ ነው። የማንን ሀገር ታናሽ አይተሃል? እንደምን አበላለጥከው? ምናቸው ከኛ ገዘፈ? ምናችን አነሰባቸው? ጣሊያን ታላቅ መሆኗን ሰምተናል። አዎ ታላቅ ናት። ኢትዮጵያም ታላቅ ናት። አትንኩኝ ብሎ በፍቅር ዘራፍን የሚዘምርላት ደፍሮ የነኳት እንደሆን አጥንቱን የሚሰብርላት ጫጉላውን የሚተውላት ልጆቹን የሚረሳላት ከምንም ከማንም በላይ በፍቅር የሚከንፍላት ጀግና ልብ ጀግና ሰውነት በምድሯ የተረፈባት አሁን ኢትዮጵያም ታላቅ ናት። አይምሰልህ ኮንታንቶሎኒ። ለስልጣኔውም እንደው ማን ነበር ከኛ ቀድሞ አክሱምን በጥበብ በእውቀት አቁሞ ላሊበላን ያህል ድንቅ አድባራት ፈልፍሎ ዓለምን ያስገረመ ዓለምን ያስደመመ ከኢትዮጵያ ሌላ የታየህ እስኪ ማን አለ? ተሰማኝ እንደው ልንገር፣ ታደምጠኝ እንደው ልምከር። ኢትዮጵያውያንን አታውቀንም ወይንም ግራ ገብቶሃል። በድፍረት እንዳወራኸው ጦርነት ቀላል መስሎሃል። ህዝብን ነው የምትገብር፣ ሰው ነው የሚዋደቀው፣ ደም ነው እንደ ውሃ የሚፈስ፣ ስጋ ነው የሚቆራረስ፣ ተስፋ ነው ተሟጦ የሚያልቅ እና ትተውን እንደው በሰላም እምቢኝ ብትሉን ባሻችሁ በመረጣችሁት ልንቆም ይኸው ቃሌን እንካችሁ። ሂድና ንገር መልእክቱን፣ የአገሬ ልጅ በፍጹም ፍርሃትን መግመድ አያውቅም። በጉልበታችሁ ታምናችሁ በመሳሪያችሁ ክምር ብዛት ሀበሻን ያህል ጀግና ህዝብ ኢትዮጵያን ታህል ግዛት መድፈር ካሻችሁ ግና ያው ሜዳው ያው ፈረሱ። ለኢትዮጵያውያን ብርቅ አይደለም ስጋ ቆርሶ ደም ማፍሰሱ። እዚህ ሀገሩን ከወራሪ ከባዕድ መዳፍ ለማስጣል ማን ያፈገፍጋል? የሀገር ክብር እንደው እኩል ነው፣ ማን ከማን ይበልጣል? እስከ ስጋ ሞት ይልቅ የስም ሞት ይጎረብጣል። እንደ ሀገር ስልጣኔ መድፍና ጥይት ባይኖረንም ባለን ነገር ባንመካ መቼም በህይወት ቆመን ህልማችሁ እውን አይሆንም። ኢትዮጵያን ማንም አይነካ። እመቤቴን እልሃለሁ በምኒልክ እምላለሁ። እንኳንስ ወንዶቹ ቀርቶ እኔም ሴቲቱ አልፈራም፣ ለሀገሬ ነፍሴን እሰጣለሁ። ሀገር ስትኖር እኮ ነው ወግ ማየት የሚታለመው። ሀገር ስትኖር እኮ ነው ወልዶ መሳም የሚሆን ስቆ መጫወት የሚያምረው። እኛ ኢትዮጵያውያን በትላንቱ መንፈስ በአንድ ተጋምደናል። የቴዎድሮስ እምነት በፍቅር አስሮናል፣ አንድ አካል አድርጎናል። አዛኝቷን ስልህ እንሞታለን እንጂ እንደተዋደቅን ሽንፈት ማን ይመርጣል? ከስጋ ሞት ይልቅ የስም ሞት ሀፍረት ነው ከሞትም ይበልጣል። አልገባህ እንደው ልንገርህ፣ ሀበሻ ስሙን ነው የሚያመልክ። ሀበሻ ለክብሩ ይሞታል። ካላወቅ ሂድና ጠይቅ፣ ዓለምም ይህንን ያውቃል። እምቢኝን ካሽሞነሞነ ትዕግስቱን አሟጠህበት፣ ዘራፍን ካሽሞነሞነ እመነኝ ኮንታንቶሎኒ የአገርህም ክብር ጉድ ሆነ። ብቻችንን አንምሰልህ፣ ፈጣሪን አስቀድመናል። እብሪተኛን ለማንበርከክ ጉልበቱን ያቀብለናል። ይሄ ነው ቃሉ አይጣይቱ፣ ይኸው ነው የአገሬ እምነቱ። አሁን ሂድ ሸኝተንሃል፣ መምጣትህን እንጠብቃለን። ያን ጊዜ ማናችን ታላቅ እንደሆን ለዓለም እናሳያለን እኮ። ሂድ እኮ ነው የምልህ፣ መንገዱን ጨርቅ ያድርግልህ። ይህ እንግዲህ በኪነ ጥበብ አእምሮና ተውቦ የተጻፈ እውነተኛው የጣይቱ ቃሏ ነው። በመጽሐፍ ተጽፎ ይገኛል። በእርግጥ ይሄ በግጥም አምሮበት ተውቦ ተጨምሮበት ለኪነ ጥበብ ጽሑፍ እንዲመች ተደርጎ የተጻፈ ነው እንጂ የተለያዩ ታሪክ መጽሐፍት ላይ ብትፈልጉ ይህንን የጣይቱን ቃል ታገኙታላችሁ።
ለጊዜው ደራሲዋን ዘነጋዋት። ያው ማህበራዊ ሚዲያ ላይ ነው ያገኘሁት። ሴት እንደሆነች እርግጠኛ ነኝ ደራሲዋ፣ ግን ስሟ ጠፋብኝ። ካስታወሳችኋት ከታች ልጽፉልኝ ትችላላችሁ። ስላዳመጣችሁኝ፣ ስለተመለከታችሁኝ አመሰግናለሁ። መልካም የአድዋ ድል ክብረ በዓል